ማዘሯ ጆኩን አይተሽዋል? ጭንቅላቴ ላይ ነው መተሽ ፈልጊው። እንዴ ማዘሯ እዚህ ጋር አይደል እንዴ? ታዲያ አንቺ ጭቱ ተሻል ዝቅ ልሽ አትፈልጊም? ሄላ ወይ እንዴ አለለ። እሺ ቤትዬ ግን አልተጠፋፋንም? አዎ እንዴት ነው ትምህርት ቆንጆ ነው? እኛ ጋር አሪፍ ነው። ፈተና ተቀበላችሁ? ስማ ማዘሯ አጠገቤ ስለነበረች ነው። እሺ ደግሞ በጣም ናፍቀኛል እና እንዳልኩሽ እኮ 24 ሰዓት ስልኩ ላይ ተጥደሽ ሳንቲሙን ከየት ይሆንም ተመጨው ቦርሳዬን ድፋሪያትና አንገትሽን ነው የምለው። አረ አንቺ ነክቼብሽ አላቅም። ለታክሲ ምትሰጪኛል አይደል? እሱን እያጠራቀምኩ ነው የምገዛው። አሁን ወሬውን ታይና መክተፊያውን አለቅለቀሽ ስጪኝ። ወይኔ ወገቤ ቀስፎ ይዞኛል። እማዬ እማ አሞኛል ማርዬ፣ ጥሩ አይደለሁም። እማ ቆያሻለሁ። እሺ ይሻልሻል። እሺ አምላኬ ሆይ ልጆቼ ልብ አልገዙ ቦታ አስተሚይዙልኝ ጊዜ ስጠኝ። እነሱ በሁለት እግራቸው ተቆሙልኝ፣ ሞቴ እረፍት ነው። እማዬ ለምንድን ነው እንደዚህ የምትዩ? ቆይ እኔ ማን አለኝ? አባትም አጥቼ እናትም ልጣልሽ? ጌታዬ ሆይ እማዬ ውሸቷን ነው። አትስማት። ከቻልክ እንደውም ከኔ እድሜ ያበድራል። ሞኝ ልታለሽ ነው እንዴ? እማዬ ግን ከዚህ በኋላ እንዳትዪ፣ በጣም ነው የሚከፋኝ። ደግሞ የሆነ ቦታ ወስድሻለሁ። እሺ የት? ኤልዌይ ባጢስ ነው እና ደግሞ ስላንቺ ጠይቄያለሁ። እሺ በወገብ ህመም ለሚታመሙ እናቶች ፍቱን መድኃኒት ነው ብላኛለች። የሚዘጋጁት ውህዶች ደግሞ እማዬ ተፈጥሯዊ ናቸው። እንክብካቤያቸውስ ብትይ ዋው ነው ብልሽ ብቻ ያይሽ ወደ ምን አስረኝ። እናንተም እንደኔ ለእናቶቻችሁ ይዛችሁ መሄድ ከፈለጋችሁ የተባበሩትን አልፋችሁ መሪ 20 ሜትር አሜን ፋርማሲ ገባ ብሎ ያገኛችኋል። እኛን እንደዚህ ያሳምረውናል። እናንተም ሄዳችሁ እምር በሉልኝ። ባይ ማዘሯ ይላል በሰዓቴ ቡላሏን ይቼ ከተፍ ሰሳቢ በታኛ ሚስን ሰጪሸትን ደምዳሚ ዱርዬ ሳይ ቁጥር አድርጊውና ምሳችንን እንበላለን። ወይኔ ማዘሯ ልጅሽን ሽፊው። ልጄ ምን ሆነ? ኬቢ ምን ሆነ ነው አባቴ? ሰውየው ነው ማዘሯ። ለስራ ጠርቶ ነው እንደዚህ ያደረገ? አዎ እስኪ አስቢው። የወረቀቱን አልፌ የሙከራው ላይ አንዴ ቀምሰት እሱንም ሳይወጣው ተክቶት እንዳለ የሰራሁትን አልደፋብኝም መሰለሽ? አይዞህ እሺ፣ ይሄም ቀን ያልፋል። ሌላ ስራ ታገኛለህ። ቆይ ደግሞ ጠብቀኝ። ይሄ ፊት ግን ምንም ይችላል። ወጥ ቀርቦ እንጀራ የለም ፊት። ይኸውልሽ አሁን ትለቅፊኝና አይንሽን ለማጠፋልሽ። እሺ እስቲ ደግሞ አንቺ ታይ፣ ለራሱ ተናዷል። እንካ ምሳህንም ብላ፣ ደግሞ በዚህ ለስላሳ ገዝተህ ጠጣ። ኬቢ በልበው ጣሳበ እድፈንም ልቅቅ አድርገው። እሺ እድፋም አባ እስቲ ግማሹ አስተኝ ማርዬ እኔ እስኪ እና እንዲያቀብዩ ይሄው ኤርሚ እንዴ ማርዬ በስማ በጣም ተለውጠሻል። አንተም በጣም ተለውጠሃል። ማዘር ናት? አዎ ናታውቀት እማዬ ታዋቂው የድሮ ጓደኛዬ ነው። ሰላም ነህ? እንዴት ነህ? ማርዬ በዚህ ነው የምትተዳደሩት? አዎ እግዚአብሔር ይመስገን ስራ አለ። እንደው ለታትይብኝና የተሻለ ሱቅ ቢያገኙ ብዬ አሰብ እና ከካቦር ኮሜርሻል ሪል ስቴት ለምን ሱቅ አልገዛላችሁም? ኧረ አያስፈልግም፣ ላስቸግረው አልፈልግም። ኧረ ችግር የለውም። ደግሞ ከ15% ጀምሮ ያከፋፈል አማራጭ ስላላቸው አያስጨንቅም። ስለነሱ ሰምቻለሁ መሰለኝ 50% የባንክ ብድር ያዘጋጃሉ። ከ1.4 እስከ 2.4 ሚሊዮን ደግሞ ቅናሽ አላቸው። የወለል አመዳደባቸው እንደ ንግድ ነው። አዎ እማዬ ሱቅ ገዛልን ማለት እኮ የሎተሪው ተሳታፊ ሆነን ማለት እኮ ነው። አንደኛና ሁለተኛ መኪና፣ ከ3 እስከ 10 ያለው ደግሞ ከ1 ሚሊዮን እስከ 50 ሺህ ፈርኒቸር እኮ ነው። በይ እማዬ መርቂው። ኧረ ተይው ማዘሯ
ሲጀመር አንቺ ኬቪን እንጂ እኔን አትወጂኝ። አንቺ ነይ ማዘሯ ለምን ታሳልፈኝ? ምን ቆንጆ ጥፍ ያላቀምሳት ጫፌን አትነካኝም። እሺ ከፈለክ እወጣልሃለሁ። ማዘሯ እኔ ማላውቀው ፋየው በጣም ናፍቆኛል። ከልጅነት ጀምሮ ለስራ ነው የወጣው ብለሽ ስቶኪንግ ላሽምለው እንዳላስጨንቅሽ ብዬ ነው። ከልጅነት ጀምሮ አባትና ልጅ ሳይ በጣም ነበር የምቀነው። አሁን ድረስ በጣም ነው የሚከፋኝ። አንቺ ስታሳድጊኝ ምንም አላሳጣሽኝም፣ ግን ደግሞ ፋየው ናፈቀኝ። አግማጣውን ወሰን ተጎዳው ሰው የለ ነይልኝ እስቲ ነይ። ማዘሯ እንደ ሁሌው አቅፈሽ ልታስረሽኝ እንዳትሞክሪ። አሁን አባቴ የት እንዳለ ንገሪኝ። እኔ የት እንዳለ አላውቅም። ድሮ ካለበት ሰፈር ለቋል አሉ። እሺ ፎቶ ይኖርሻል? ቆይ ላምጣልሽ። ይሄው ፈልጓለሁ። ተዋት፣ በራሷ እንድትወስን እንፍቀድላት። ሰላም፣ ይቅርታ፣ ይሄን ፎቶ ታውቂያለሽ ወይ? አላውቅም። እሺ አመሰግናለሁ። ችግር የለም። አላወቀችም። እኔ እናንተ እሱን በመፈለክ እንደደከመን። ኧረ እባክህ። ሰላም፣ ይቅርታ። ወይም ነበር ይቅርታ፣ እዚህ ፎቶ ላይ ያለውን ሰው ታውቂዋለሽ? አላውቀው። ናፍቆቴ ትዝታለሜ ደከምኩ ላገኝ ብዬ አላገኘሁትም። ስላስጨነቅኳችሁ በጣም ይቅርታ። እንደ ሁሌው ያበደ ሹዳ ነው። ስንት ላለ ቆያሊው? ኧረ እባክህ ጸዴ ሹዳ ነው። ወር እንኳን አላረገው። 350 ይመችሻል? ኧረ ምን እሺ፣ እሱ እኮ 3500 ነው የገዛው። ሲጀመር እንደዛ ይሆንም እያልኩ አንተ እኮ ነህ ጥፋተኛ። ደግሞ ትከራከረኛለህ እንዴ? ወይኔ ወንድም ካለበት አይብስም። 5 ቁርጥ ወስዷል። አምጪው። ዛሬ ደግሞ የትኛው የቤት ዕቃ ይሆን የሸጥሽው? እማዬ እኮ የድሮ ጫማዎቿንና ልብሶቿን ሽጪ ብላኝ ለዛ እኮ አደን። እስቲ ሊየው። ኧረ ወንድሜ ደክሞሃል። ባይሆን ምሳል አቅርብልህ። ብታይ በጣም የምወደው ወንድሜ ነው። አንዳንድ ሰዎች ግን አይገርሙም? ውሰደው ሲባሉም አይገባቸውም። ሂጂ ወደዛ። የሆነ መረጃ እያስተላለፍሽ ነው አይደል? አይደለም። አንዳንድ ሰዎች ግርም አይልህም? ማዳበሪያ ውስጥ ከቶ ብር ከፍሎ አልሄድም ሲል አንተ አትሄድም እንዴ? ቆይ እንዴ ጫማዬ ላንተ ይቅርታ። እሺ አንቺ ማርያ አንቺ ማርያ እማዬ ልጅሽ የሆነ ነገር ጀምራለች። ጭራሽ ጫማዬን ሲሰጠው ነው ያስኳት። ምን አስካለም ያለችው እውነት ነው ማለት ነው? እቺ ባለጌ አንቺ ማርያ! አቤት። ይሄ ላይሽ ላይ የከመርሽው ከእኔ ያመጣሽው? ኧረ እማዬ ኤልሳ ናት የሰጠችኝ። ከዝንጥ ሂውማን ሄር ነው የገዛችው። እሷ በፌስቡክ እና በኢንስታግራም ነው የምታውቃቸው። እኔ ግን ቲክቶክ ላይ ፖስት ታረግ ልጅቷን አውቃታለሁ። በጣም ጸዴ ጸጉር ነው ያላቸው ነው የምልሽ። እና ደግሞ ጋራንቲ ያላቸው። አያምርም ነው እንዴ? ቆንጆ ነው እኮ። እናንተም ደግሞ እንደዚህ ዝንጥ ፍክት ማለት ከፈለጋችሁ ዝንጥ ሂውማን ሄር አለችላችሁ። ይሄ 2 ፒስ 18 ኢንች ፒክሲ ሄር ነው። በጣም ያበደ ጸጉር ነው የምታመጣው። ቼክ አድርጓት። እዚህ ጋር ቁጥሩ አለ። ወንድሜ እማዬ እኮ ስጋ አማረኝ ስትል እሱን ልገዛላት ብዬ ነው። በጣም ይቅርታ። እሺ አትቀምጥን ና እስኪ
ወይ ማሪ ምን እሺ ነው የእግር እስቲ መሆኑ ነው እናሳ ራስ ጥበቃ ላይ ነን ማን ስማማ ለሰኞ 3 ጥቁር ፈልጌ ነበር እኔ ማክሰኞ መልስልሃለሁ አረ ማሪ ለማዘሯ ራሱ ውጭ አልሰጠኋትም በቃ እጂ ተፍተፍ ልበል መጣፍስ ያ የተመታ እንደሆነ ለኔ ደግሞ ምን ማድረግ ነው ያለብኝ La 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 la. My name is Roberto. Yes. Oh, have you seen my Amarula? So sweet and fine like Amarula. She comes in the morning. Amarula. ደህና ዋሉ ጋሺ። ደህና ዋልክ? ና እስቲ ገቢ ልጄ። አቤት ጋሺ። ላስቸግርህ ነበር ልጄ። ችግር የለውም። ምን ፈልጎ ነው ጋሺ? 3 ጥቁር ማለቴ 300 ብር ካለ ልጄ የእድር ጎሎብኝ ነው። አረ ችግር የለውም ጋሺ እኔ ሰጦታለሁ። ተመስገን። እሺ ልጄ እግዚአብሔር ይስጥልኝ የኔ ልጅ። ጋሺ ቆይ ዝርዝሩን ያምጡት ድፍን ላድርጉልኝ ይሻላል። እሺ ጋሽ ማርያም እሺ አይበቃም ከተነቀ ይቀራል ምን አለ ብትሰጠኝ እሺ በቃ ሰጥሻለሁ ግን ለምን ፈልገሽው ነው እውነት እኔማ የግሩም ኤርሚያስን ሶቤክ የሚባለውን የፊልም ምርቃት ለመሄድ ብዬ እኮ ነው ሐምሌ 7 ነው ሰኞ ትኬቱን በዳሽን ሱፐር አፕ ወይ ደግሞ ብሔራዊ ቲያትር ፊት ለፊት ስለምሽት እዛ እንገዛለን ምርቃቱ የሚጀመረው 11 ሰዓት ተኩል ስለሆነ ቀድመን እንወጣለን እሺ ይሄ የምትመለከቱት ሶቤክ ይባላል እሺ አርቀይ ክብል ተበቃይ ወገነ አረ ማዘሩ አልሰማትም ነው የምልሽ ቢመጣ ባንቺ ይመጣል ተብይሻለሁ አንተ ላይ ታይ እኔ እኮ ተበድሬ ያልከፈልኩት እና ራሷ የምትጠይቅሽ ስንት ጊዜ መጣ ቡና የምትጠጣበት ቤት አይደለ ልጆቿን እኮ ይዛ የመጣችው ልታስፈራራሽ ነው ልጆች የሌለሽ መሰላት እኔ ያለሁልሽ እሺ የኔ ጎረምሳ ወሬውን ተውና ይህን ስብስብ ያለውን ዕቃ ጥባርኩ ማዘራ ለትንሽ ጊዜ ነው እሺ እኔ ታዋቂ ተዋናይት ስሆን ብር በብር ነው ማረግሽ ከዛም ትልቅ መድረክ ላይ ተጠርቼ ተዋናይት ማርያ ዮሴፍ ስባል ከዛም አዳራሽ ውስጥ ያሉ ሰዎች ሁሉ ቸብ እያደረጉ ሲቀበሉኝ ከዛም እኔ ስቴጅ ላይ ወጥቼ ማይክ ተቀብዬ የጥበብ ሁሉ መጀመሪያ እግዚአብሔርን አመስግኜ ቀጥዬም አንቺን ውዷን እናቴን ሳመሰግን አስበሽዋል ይሳካልሽ የኔ ልጅ አሁን ዕቃውን ታጥቢው አረ ማዘሯ ዕቃውን አንድ ባንድ አንሺው እንዳሰብሪው አረ ማዘሯ አይከብድም የተረገመ ልጅ ያልኩትም አልቀረ ሰበርሻል ደስ አለሽ አንቺ እስከፊቴ በቃ እሺ ነው ያጥባዋለሁ አንቺ ድሮም ሰርተሽ አታስደስችም ዞር ከፊቴ አንቺ ቁጭ ብለሽ ቢ እኔ ድሮ ማንንም አያግዘኝም እንዴ አትጠቢ ያልሽኛ እንዴ ታዲያ ልቁም ይሄው ቆምኩ ዱላ ልስጥሻ ነይ መጪ ብሩን ከየት አምጥተሽ ገዛሽ እማዬ ዝም ብለሽ ተቀበይኝ ባርድ ቤት ተጫውቼ ነው የገዛሁት ምንድነው ደግሞ እሱ በስልክ እየተጫወት ገንዘብ የምሰራበት ጌም ነው የመጀመሪያው ዲፖዚት 300% ነው 3 ጨዋታ እንኳን ብሸነፍ ባካፕ አለው እና ደግሞ የጌሙ ማስጨመሪያ 28 ብር አለው እስቲ በራሴ ሞባይል አድርግልኝ እንደው ፈርጭሽ ነው እኮ ያስቴር ብቻ አይደለም የሸምሱም እኮ አረ ማዘሯ ጋሼ ደህና አደሩ 1 2 3 4 ልፍ ያለሽ ልጅ ይህንን ሰውነት አይደለም በስፖርት በጁብ ብታስበየው ያልቅ ኡፍ ምን አገባ ደግሞ ከስፖርት በኋላ በለዋለው ብዬ ያስቀመጥኩትን ቡዝ ነው የበላው እንተ ያማሃላ እሺ አሁን ግዛው ኧረ እባክሽ ልግዛው ይሄን ተበላሽቶ ሊጣል ያለ ሙዝ ግዛው ትኛለሽ እንዴ ደፋር ጭራሽ
እሺ ኬቢ እንዴ አንቺ ሰራችልኝ ማርያ ክፈቹ። ከወጣው ግን እገልሻለሁ። ክፈቹ። አልከፍትም። አንቺ ጠጣሹ። ወይኔ ልውጣ ብቻ አሳይሻለሁ። እንዴት ይጥማል! ግን እንደምታስበው ትኩስ አይደለም፣ ሊረጋ ያለ ነው። ለዚህ መቼስ እንደማታስከፍለኝ እርግጠኛ ነኝ። እንድከፍትልህ ትፈልጋለህ? አዎ ክፈቹ። ስለዚህ እንደለበስኳቸው አይነት ቱቶዎች እሱ ጋር አሉ፣ አቀብለኝ። እንደዚህ አይነት የሚያማምር ጨርቅ ያላቸውን የጂም ቱቶዎች ከፈለጉ እኔ ጋር ማግኘት ይችላሉ። በተለያየ የከለር አማራጭ ማግኘት ስለምችሉ ደውሉልኝ። እናወዳችኋለሁ። በቃ ደውሉልኝ። ክፈቹ። አሁን አትቀምጥል። በርበሬ ተፈጭቷል። በእንጀራ በልተህ ትሄዳለህ። ኧረ ማርዬ ዛሬ እኮ ስራ ጠርተውኛል። ባይሆን ጸልይ። አብሽር፣ ይሳካል። ማን ጻድቁ ይከተል። እማማ ፀሐይ አደየማ አድገዛ ናፊቀህ ያነ ወላ ማርዬ እችን ደሞ ለአልማዝ ቅመሽ በይልኝ። እሺ እሺ ማዘር። ማዘሯ እንዴት ነሽ? እኔ እናት እንዴት ነህልኝ አባቴ? እሺ ቆይ መጣ ተሐፍፍ ህይወት ይመሳቀለ እችን ተህት ጋር አብራችሁ ብሉ። እንዴ ከእህት ጋር እኮ ነው ብላ የተባልከው። ኧረ እስቲ በስመ አብ በል በእናትህ። ጀመረሽ ደግሞ ፊት ለፊትሽ ያለው እናት ምን ዘሎ ነገር ያስመጣሻል? መፍትሄ እኮ ነው። ከፈለኩ ከዚህ ከፈለኩ ደግሞ ከዚህ መብላት እችላለሁ። እሺ አንቺ አሰሚም እንዴ? እንደውም አልበላም። ይኸው ቢዩ። ውይ አረ ብላ በጣም ጎዳኝነት። አትብላ። ሄሎ የኔ ቆንጆ ተጠፋፋና መቼ ደግሞ በህልሜና አይቼሽ ሄሎ 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 አንቺ አሁን ጥና ካርድ ገዝተሽልኝ ነኝ። ለምን ትገዛለህ? ካርድ እንዳለቀ ሲገባት እራሷ ትደውላለች። አረ ይደብራል። ምንም ቢሆን እኮ ወንድ ነኝ። ይኸውልህ የምር የምትዋደዱ ከሆነ ገንዘብ ቦታ የለውም። አንተ ሳይኖር እሷ ኖሯት ብታግዝህ ምንም ክፋት የለውም። የወንድነት ልክ ያልሆነው ደግሞ ያለመታመን ነው። እሺ ይሄን ሁሉ ከታወቅሽው አስባለሁ እኮ። ለምክሩ አመሰግናለሁ። አሁን ተነሽና ካርድ ገዝተሽልኝ ነኝ። አትበይኝ፣ ካርድ ገዝተሽልኝ ነኝ። ያጣውት ጊዜ ላንቺ ተርፎ ይደብቅ ቡርቴ ሰዓት አለ የለም። በቃ ላቀጣጥላ። እስኪ ተው፣ ጸጉሬ ይበላሻል። ተው። ይሄ ልጅ ገባም እንዴ? ሲያስጠላው በእግዚአብሔር። አንቺ ተነሽና ምሳ ስጪ። ጭራሽ ማንቻለሁ። ራስ ተነስቶ ወሰድሽ አልሰጥም። እኔ አንስቼ ልብላ? አዎ ራስ አንስተ ብላ። ኬቢ ልቀቀኝ። እኔ አንስቼ ልብላ ወይ? አንተ ልቀቀኝ። አንተ በግ ሄሌኒ ፍቅር እና እንዴት ነህ? ትንሽ ስትረስ በዛብኝና ስቲም ገባው።
ትንሽ ጭሱ ማለቴ እንፋሎቱ አፈነኝ። ኧረ ውሸት። ዛሬ ሾፕ የማድረግ እቅድ ነው ያለኝ። አንዳንድ ልብሶች መግዛት አለብኝ። ኧረ ልጅቷ ከሰልባት አታውቅም። ያማል እንዴ? ስልኩን ልስጥህ ትነግረዋለህ? ደስ ይለኛል። አምጪ። ቆይ ግን ለምን አትተውኝም? ምሳዬን ካልሰጠሽኝ ገና የጀርባ ቅማል ነው መሆንብሽ። ወይኔ ኬቢ አሳያለሁ። ሄሎ የኔ ፍቅር፣ ትንሽ ቆይቼ ልደውልልህ። ማርያት በለኝ አሳያለሁ። ይኸው ሌላ ጉርስሽ አልበላም። ብላ 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 አትበይ። ሚስት ይጠረክሽበት አንተ በኔ ቅምጥል ቀለክ። እሰይ ወይኔ አለቀሽም። አለቀሽም። ይዝሻለሁ። እሺ አሳይሻለሁ። ሰራውልህ። ማዘሯ መልሼዋለሁ። መጣ? ኧረ አልመጣም። ቆርጠውታል መሰለኝ። ጎሽ እንኳን መጣ። በልቼ መብራት ሞልተህልኝና እኔ ለእሶ ስላለኝ ለእሶ ቤት ደርሼ ልምጣ። ማዘሯ እኔ ለምን እቺ ከፍላት መጣ? እቺ አይደለም። እሺ ስሜ ማርያም እባላለሁ። ምን ነው ደበረሽ? አው ደበረሽ ወይ? እማዬ! ኧረ እናንተ ልጆች እባካችሁ ጎረቤት እየረበሻችሁ ነው። አንተ መብራቱን ሙላ፣ እሷም እቃውን ትጣ። ሄሎ የኔ ፍቅር አለህልኝ? ስወኝማ ወንድሜ መብራት ሊሞላ ሊወጣ ነው። ሲወጣ እንገናኛለን። እሺ ደግሞ በጣም ናፍቀኛል። እሺ በቃ ደውልልሃለሁ። እሺ ቻው። ሴት ሁሉ ቆንጆ ከፊትም ከኋላ ወንዱም ደና ደና ሎጋኖ ሸበላ ቀኗምና ቅዳሜ የኔ ያልብለታ ህልሜ ክለቡም ክለብ ነው ወስጄው ወዳጄ ፈታ ብል ተጫወት ታዲያ አትጨነቅ እንጂ ያስጨነቅካለ ከውስጥ የማይወጣ ሙዚቃን ጠጣበት ውልቅ ብሎ ይወጣ። እኔ አላምንም። የኔ ፍቅር እዚህ ድረስ መጣ። የት ነው የምትይጂው? እቃ እያጠብኩ አይደል? አጃክስ ልገዛ። ውሸታም ስልክ ስታወሪ ያልሰማሁ መሰለሽ? አሁን ይህን ቪዲዮ ለማዘሯ ላሳያት ወይንስ ከፍለሽ ትመጫለሽ? እሺ አምጣ። ግን መልስ ምቱን ትችላለህ። እሺ አሳይሃለሁ።